በሀላባ ዞን የንጹህ መጠጥ ውሃ ተደራሽነትን ለማስፋፋት በለውጡ መንግስት በርካታ ስራዎች እየተሰሩ መሆናቸው ተገለጸ። በዛሬው ዕለት በሀላባ ዞን በአቶቲ ውሌ ወረዳ በአንደኛ ጤፎ ቀበሌ በነባ የውሃ ማስፋፊያና በወረድጆ ወረዳ በስምቢጣ ቀበሌ በነባ የሶላር ኤነርጂ በይፋ ተመርቋል። በምረቃው መርሃ ግብር ላይ ንግግር ያደረጉት በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ የሀላባ ዞን ከፍተኛ የውሃ ችግር ያለበት አካባቢ እንደሆነ ጠቁመው ይህ ፕሮጀክት ተመርቆ አገልግሎት መስጠት በመጀመሩ የህዝቡን ችግር ለማቃለል ከፍተኛ አስተዋጽኦ እንዳለው አብራርተዋል። ዞናችን ከፍተኛ የውሃ ችግር ያለበት ዞን እንደመሆኑ መጠን አሁን ያለንበት አካባቢ ደግሞ ከፍተኛ የውሃ ችግር የነበረበት አካባቢ ነው። የሀላባ ዞን ከፍተኛ የሆነ የውሃ እጥረት ያለበት አካባቢ ነው። የንጹህ መጠጥ ውሃ እጥረት ሳይሆን የውሃ እጥረት ነው የነበረው። ንጹህ ውሃ ማጣትና ውሃ ማጣት ይለያያል። የሀላባ ዞን ችግር ውሃ እጥረት ነው የነበረው ማለት ነው። ምክንያቱም ምንም አይነት የሚጠጣ ፈሳሽ ውሃ ያልነበረበት አካባቢ ነው። ከጊዜ ወደ ጊዜ የዚህ የውሃ ችግር እየተቀረፈ እየተሻሻለ አሁን ስለ ንጹህ ውሃ መጠጣት ማውራት ጀምረናል። ስለ ንጹህ ውሃ መነጋገር ጀምረናል። ይሄ ትልቅ እድል ነው። ይሄ ትልቅ እድገት ነው። በተለይ ይሄ አካባቢ ከፍተኛ የውሃ ችግር የነበረበት የእናቶች እንግልት፣ የህፃናት ከትምህርት ቤት መቅረት በውሃ ችግር የተነሳ ከሁሉ በላይ ደግሞ ህይወት ያላቸው ነገሮች በሙሉ የሚሰቃዩበት አካባቢ ከመሆኑ አኳያ የዛሬው ቀን እውነትም ለመናገር ታላቅ ቀን ነው ብሎ መውሰድ ይቻላል። ዶክተር መሐመድ ኑርዬ አያይዘውም ውሃ ሁሉ ነገር እንደመሆኑ መጠን ይህ የተመረቀው ውሃ ረጅም ጊዜ እንዲያገለግል የአካባቢ ጥበቃ ስራዎችን በመስራት መንከባከብና መጠበቅ እንደሚገባ አሳስበዋል። ለተጠቃሚ ማህበረሰብ ያለኝ መልእክት ውሃ ሁሉ ነገራችን እንደመሆኑ መጠን አላቂ የሆነ ሀብትም ስለሆነ ከመነሻው የውሃ ሀብታችንን መንከባከብ ይጠይቃል። በተለይ ደግሞ አሁን ከመሬትም ተቆፍሮ የሚወጣው የከርሰ ምድር ውሃ የሚያልቅ ነው። በተለይ አካባቢ ጥበቃ ስራዎችን በመስራት ደኖችን በመትከል አካባቢያችንን መጠበቅ በጣም ያስፈልጋል። ይህ የተገነባልን ፕሮጀክት በጣም ውስብስብ የሆነ ፕሮጀክት ነው። ቅድም ረጅም ሰዓት ገለጻ ሲደረግልን ነበር። በጣም ሴንሲቲቭ የሆነ ፕሮጀክት ስለሆነ ተጠቃሚ ማህበረሰብ የሁል ጊዜ ክትትል እንክብካቤ የሚፈልግ ነው። የትኛውም ፕሮጀክት ደግሞ ረጅም ጊዜ እንዲያገለግል ማህበረሰቡ የተገነባለት ፕሮጀክት ረጅም ጊዜ እንዲሰራ ማህበረሰቡ ሁል ጊዜ መንከባከብና መጠበቅ አለበት የሚል መልእክት ይኖረኛል። የክልሉ ውሃ መስኖ ማዕድንና ኢነርጂ ቢሮ ኃላፊ አቶ ዳዊት ኃይሉ በበኩላቸው የሀላባ ህዝብ ያለበትን የውሃ ችግር በመረዳት ይህንን ፕሮጀክት እውን ያደረገውን ሆርን ኦፍ አፍሪካና ዩኒሴፍን ከልብ አመስግነዋል። በዩኒሴፍ ድጋፍ የሀላባ በሸኖ ስምቢጣ ፕሮጀክት ያለ ነዳጅ በሶላር ኤነርጂ ብቻ የውሃ ተቋማትን አገልግሎት እንዲሰጡ ማድረግ መቻሉና በሆርን ኦፍ አፍሪካ አማካኝነት በአቶቲ ውሌ ወረዳ በአንደኛ ጤፎ ቀበሌ የተሰራው ይህ የውሃ ማስፋፊያ ፕሮጀክት በእጅጉ አስደሳች እንደሆነ ተናግረዋል። አንድ ለየት ባለ መልኩ በጠዋት ፕሮግራማችንን ከውነ ነው የመጣ ነው። ትልቅ የሶላር ፕሮጀክት አስመርቀናል። ይህ የሶላር ፕሮጀክት ቅድም ሌሎች ባልደረቦችም እንደገለጹት ከ40 ሚሊዮን በላይ ወጪ የተደረገበት ነው። በአሁኑ ሰዓት የነዳጅ አቅርቦት እጥረቱም ውድነቱም በጣም ባየለበት ሰዓት ላይ ይሄ ሶላር ፕሮጀክት እድል አግኝተን ባንገጥም ኖሮ በዛሬው ዕለት በሸኖ አካባቢ ላይ እዛው ስምቢጣ ዙሪያ ላይ የውሃ ችግሩ አሁንም ቁልፍ ችግር ሆኖ የሚቀጥልበት እድል ሰፊ ነበረ። በዚህ ሂደት ላይ ግን የዩኒሴፍ ድርጅት ከክልሉ 3-4 ፕሮጀክቶች እንዲደግፈን ጥያቄ አቅርበን በሰጠነው እድል መሰረት የሀላባ በሸኖ የስምቢጣ ፕሮጀክት ተመራጭ ሆኖ በሶላር እንዲገጠምለት መደረጉ ለዛሬው ተስፋ ሰጪና ፕሮጀክቱ ያለ መቋረጥ ዘላቂ አገልግሎት እንዲሰጥ ያለ ነዳጅ ለህዝባችን ማገልገል የሚችልበትን እድልም እንድናገኝ ስላደረገ
ዩኒሴፍ ድርጅትንም በዚህ አጋጣሚ እንድታመሰግኑልኝ በአክብሮት እጠይቃለሁ። አሁን ቆመን ባለንበት ቦታ ላይ የተመረቀው የአንደኛ ጤፎ ፕሮጀክት በሆርን ኦፍ አፍሪካ የተገነባ ፕሮጀክት ነው። ይሄ ሆርን ኦፍ አፍሪካ ፕሮጀክት በጣም ውሃ አጠር፣ ዝናብ አጠር በሆኑ አካባቢዎች ላይ የራሱን ልዩ ድጋፍ በማድረግ የሚሰራ በመሆኑ ይሄ ፕሮጀክትም ይሄ ወረዳም በዚህ ፕሮግራም የታቀፈ በመሆኑ ዛሬ ያስመረቅነው ብቻ ሳይሆን ሌሎች ተጨማሪ ጥናት ተደርገው በዝግጅት ላይ ያሉና ተጨማሪም ማስፋፊያ ስራዎች የሚሰሩበት ስለሆነ ትልቅ እድል ነው ይዞላችሁ የመጣው። ሆርን ኦፍ አፍሪካን እንድታመሰግኑልኝ በአክብሮት እጠይቃለሁ። የኢፌዴሪ ውሃና ኢነርጂ ሚኒስቴር የሚኒስትር ዴኤታው ተወካይና የመጠጥ ውሃና ሳኒቴሽን ዘርፍ ኃላፊ የሆኑት አቶ ታምሩ ገደፍ ውሃ ሕይወት ነው ያሉ ሲሆን ለሀላባ ሕዝብ ደግሞ ከሕይወትም በላይ እንደሆነ ገልጸው በመላው ሀገሪቱ የመጠጥ ውሃና ሳኒቴሽን ፕሮጀክቶችን ሚኒስቴር መስሪያ ቤቱ በሰፊው እያከናወነ እንደሚገኝ አብራርተዋል። በዛሬው ዕለት በአንደኛ ጤፎ የተመረቀው ይህ የውሃ ፕሮጀክትም 10,000 የሚሆኑ የአንደኛ ጤፎና አጎራባች ሕዝቦችን ተጠቃሚ እንደሚያደርግና ዘርፈ ብዙ አገልግሎቶች ያሉት እንደሆነ ተናግረዋል። ዛሬ የተመረቀው ከ10,000 በላይ የአካባቢውን ህዝብ የቀበሌውን ጭምርና በአካባቢ ያሉትን ቀበሌዎች ተጠቃሚ የሚያደርግ ሲሆን በዚህ ፕሮጀክት ከ126 ሚሊዮን በላይ የኢትዮጵያ ብር በላይ ወጪ ተደርጎበታል። ፕሮጀክቱ እንዳያየነው ከ9 ኪሎ ሜትር በላይ ቧንቧ ዝርጋታ፣ ከ3 በላይ የውሃ ጋንዳዎች፣ የውሃ ቦኖዎች፣ ልዩ የሚያደርገው ደግሞ በዚህ አካባቢ በስምጥ ሸለቆ ውስጥ ስለሚገኝ ብዙውን ጊዜ የሚያስቸግረው የፍሎራይድ ችግር የሚያቃልል ማጣሪያ የተገጠመለት መሆኑን ልዩ ያደርጋል። የሀላባ ዞን ዋና አስተዳዳሪ አቶ ሙሂዲን ሁሴን በበኩላቸው ሀገራችን ካላት የከርሰ ምድርና የገጸ ምድር ሀብት የምስራቅ አፍሪካ የውሃ ማማ ተብላ የምትጠቀስ ሀገር ብትሆንም ይህንን ሀብት በአግባቡ ለመጠቀም ሁላችንም በጋራ መስራት አለብን ብለዋል። ጠንካራ የንጹህ መጠጥ ውሃ መሰረተ ልማት ፋይዳው የጎላ በመሆኑ መንግስት ለዘርፉ ልዩ ትኩረት ሰጥቶ እየሰራ ይገኛል ሲሉም አቶ ሙሂዲን ተናግረዋል። አያይዘውም ከለውጡ ወዲህ በዞናችን በርካታ የውሃ ተቋማት እየተገነቡ መሆናቸውን ገልጸው ይሁን እንጂ ህዝባችን ካለበት የውሃ ችግር አንጻር በቀጣይ በርካታ ስራዎች እንደሚጠብቁ ተናግረዋል። ከሁሉ በላይ ክቡር ጠቅላይ ሚኒስትራችን በለውጡ ማግስት ወደ ሀላባ በመጡበት ጊዜ ህዝባችን ያነሳቸውን የውሃ ጥያቄዎች ከግምት ውስጥ በማስገባት ከለውጡ ወዲህ በዞናችን ከልማት ኃይሎች ጋር በመሆን በተደረገው የጋራ ጥረትና ርብርብ በአማካይ ጥልቀት 250 ሜትር የሆኑ 16 ጥልቅ የመጠጥ ጉድጓድ በመቆፈር አገልግሎት እንዲሰጥ ተደርጓል። ከዚህ በተጨማሪ የተሻለ የውሃ ክምችት አቅም ካላቸው 20 የውሃ ተቋማት ማስፋፊያ ተሰርቶላቸዋል። በመሆኑም በ2013 በአገራችን 6ኛ ምርጫ ጊዜ የነበረው ማለት ነው በ2013 ውሃ ሽፋናችን 30 በመቶ ከነበረበት አሁን ባለንበት 50 በመቶ መድረስ ተችሏል። ይሄም ቢሆን ከህዝባችን ፍላጎት አንጻር ገና ብዙ መስራት ይጠበቅብናል። ለዚህም ፌዴራልም ክልልም ህዝብም ሁሉም የቻለውን በትብብር መስራት አለበት። ይህም የፓርቲያችን ለህዝብ ጥያቄ በተግባር ምላሽ የሚሰጥ መሆኑን በተግባር ያሳየበት ነው። የአቶቲ ውሌ ወረዳ ዋና አስተዳዳሪ ኢንጂነር አብዱልቃድር አማን በበኩላቸው ባለፉት የለውጡ ዓመታት መንግስታችን ሁለንተናዊ እድገት ለማረጋገጥ በርካታ ስራዎች መሰራታቸውን ተናግረዋል። ወረዳው መንግስታዊና መንግስታዊ ካልሆኑ ባለድርሻ አካላት ጋር በመሆን የወረዳውን የንጹህ መጠጥ ውሃ ተደራሽነትን ለማስፋፋት በትኩረት እየሰራ እንደሚገኝም ተናግረዋል። ባለፉት 8 የለውጥ ዓመታት መንግስታችን የዜጎችን የልማትና የመልካም አስተዳደር ችግሮችን ለመፍታትና ሁለንተናዊ ብልጽግናን ለማረጋገጥ ዘርፈ ብዙ ስራዎችን ሰርቷል፣ እየሰራም ይገኛል። እንደ ወረዳችን የቆዩ የህዝብ የልማት ጥያቄዎችን ደረጃ በደረጃ ለመፍታት የህዝብን፣ የመንግስትን እና መንግስታዊ ያልሆኑ ድርጅቶችን በማስተባበር በሁሉም መስኮች በተሰራው ስራ ለውጦች እየታዩ መጥተዋል። የውሃ ማስፋፋያ ግንባታው በመከናወኑም በህዝቡ ስም ምስጋናቸውን ያቀረቡ ሲሆን እስካሁን በርካታ ስራዎች ቢሰሩም ካሉብን ውዙፍ የውሃ ጥያቄዎች አንጻር በቀጣይም ተግተን መስራት አለብን ብለዋል። የህዝባችን የንጹህ መጠጥ ውሃ አቅርቦትን ለማሻሻል ቀላል የማይባሉ ስራዎች
ባለድርሻ አካላትን በማስተባበር እንደ ወረዳችን የተሰሩ ሲሆን ካሉብን ውዝፍ የውሃ ችግር በተለይም የንጹህ መጠጥ አቅርቦት እጥረት አንጻር ገና ብዙ መስራት ይጠበቅብናል። እነዚህን ያሉንም ችግሮችንም ለማፍታት ከወረዳው ሕዝብና መንግስት በተጨማሪ የሌሎች ባለድርሻ አካላት ድጋፍንም ጭምር ይሻል።